አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ረብል ዓለሚን። ውዶቼ ዛሬ ይዤላችሁ የምቀርበው ስለ እናት ግጥም ይሆናል ማለት ነው። ትንሽ ግጥም ትንሽ ምክርም አለው ኢንሻአላህ። ሼር፣ ሰብስክራይብ፣ ኮሜንትም አድርጉልኝ። ሁሉን ነገር የሚጠበቅባችሁን አድርጉ፣ አበረታቱኝ ማለት ነው። እናማ እናቴ ቁልፌ ነሽ ይላል። እናቴ ስስቴ ኑሪልኝ ዘላለም ካላንቺ በስተቀር የምወደው የለም። እናቴ እናቴ ብመጣ ወደ ሰው ሀገር ቤቴንም ከፍቼ ሻንጣዬን ሳልቆልፍ ወደ ኋላ ሳላይ መጣሁኝ ዝም ብዬ አንቺ አለሽኝ ብዬ ይላል። ስለዚህ እናቴ ኑሪልኝ ዘላለም አንቺን የሚተካ በዚህ ዓለም የለም ይላል። እናቴ አትሙቺ ልሞትልሽ እኔ ከሰፈሩ ሳጣሽ ይባክናል አይኔ ይላል። ለእናቴ ነው ኢንሻአላህ አንድ ቀን አሰማታለሁ ማለት ነው። እናቴን እኔ የምላችሁ እናቴን በጣም ነው እንደምወዳት ነግራታለሁ ማለት ነው በዚህ አጋጣሚ እና ሲቀጥል እናቴ ለኔ ቁልፌ ናት ያልኩባችሁ ምክንያት እኔ ሰው ሀገር ስደት ስመጣ ወላሂ አሁን ነው የሚሰማኝ። ጭራሽ የወደቀ እቃ እንኳን አላነሳውም ማለት ነው። ቤቴን እንኳን አልቆለፍኩትም ማለት ነው። ያኔ ለምን እናቴ ቁልፌ ናታ። ሻንጣ እንኳን አልዘጋሁም። እናቴ ያለቻ በቃ እናቴ እኔ በቃ እናት ስትኖር ደስ የሚል ነገር ነው። በቃ ሁሉን ነገር እንደ ራሳችን እናያት ማለት ነው። ሌላ ቢሆን እኮ ከባድ ነው እና እናቴን ወዳታለሁ። ናፍቀሽኛል። በዚሁ አጋጣሚ እናቴ ወድሻለሁ። ኑሪልኝ ዘላለም የኔ እናት ከምንም በላይ ማለት ነው እና የህይወት ታሪካችን ስደት ቢሆንም እስኪ ኢንሻአላሁ ተዓላ አላህ ሁሉንም ነገር ያስችለን። በሰው ሀገር ስንኖር ናፍቆት አለ፣ ብሶት አለ፣ በቃ ትውስታው በጣም ብዙ ነውና አላህ ያስችለን እላችኋለሁ ውዶቼ። እና ለእናት ብዙ ነገር ቢባልላት ራሱ እንትን አይላትም ያኔ እናትን የእናትነት እንትኑን ያኔ ሊያስተካክል አይችልም። ግን ያው እኛም እናት ሆነን ስላየነው በዛ ነው እንጂ ማለት ነው። እና እናት ማለት 9 ወር አርግዛ ስቃዋን ግን የእናትን ስቃይ ደርሰን ስላየነው ብዙ አይታወቀንም። እና እናት ማለት ብዙ ተቸግራ 9 ወር አርግዛ ያውም እንደዛሬው አረብ ሀገር ምናምን የለ ሁሉ ነገር ስንት አለ ዲስ ያድግ እንዴት ነው እናቶቻችን አባቶቻችን ሲያሳድጉን እንዴት ነው? ያንን ግን እኛ በፊት አሁን እንራገጣለን እንጂ አናስታውሰውም። ገባችሁ? እና አሁን ግን ትልቅ ሆነን እድሜን ትምህርት ቤት ሆኖ ወልደንም ስናየው ሁሉ ነገር እንደዛ ነው። ብቻ ከባድ ነው ማለት ነው። እና ውዶቼ ለእናት ያላችሁ ለእናታችሁ ፍቅራችሁን ግለጹላት ማለት ነው ኢንሻአላሁ ተዓላ። እንደዛ ነው። እናታችንን ያኖርልን ኢንሻአላህ። እናት እስካለ ድረስ በስደት ደግሞ ብዙ መቆየት ጥሩ አይደለም። እናት መካደም ያስፈልጋል። በተለይ ሴት ልጅ እናቷን ከጎኗ መሆን አለብን። ከጎናችን ስንሆንላት ደስ ይላታል። ያኔ እናታችን ለፍታ እንዳሳደገችን እኛም በቃ እንደለፋች ያሳደገች ወደ አረብ ሀገር መጣን። እሺ ግን የእሷን ልፋት እንትን አላልንም። እኔ ምኞቴ አሁን ኢንሻአላህ ሰራ አድርጌ ያው ኢንሻአላህ መቼም ዱንያ አይጠገም ሂጄ ከእናቴ ሴት ልጅ ከእናቷ ጎን ስትሆን ነው ጥሩ። እናቷን ስትካድኝ ኢንሻአላህ ደግሞ አብረን በቪዲዮ እንመጣለን። እንደዚህ እናቴ ጋር እናወራችኋለን ኢንሻአላህ በቅርቡ ያን ያክል አይርቅም። እና እናቴ ትኖርልኝ ኢንሻአላህ። ሁሉ ነገሬን ደብቃ ምስጢሬን ሸሽጋ የያዘች እናት አለችኝ። እስኪ ዱአ አድርጉልኝ እናቴ ጋር ኢንሻአላህ በሰላም እንዲያገናኘኝ ሁላችሁንም ኢንሻአላህ ከእናት ከአባት ከቤተሰብ ጋር
አላህ በሰላም ያገናኘን እላቸዋለሁ። እናት አባት ሀሳብ ያው እኛ ትልቅ ብንሆንም ብናረጅ ራሱ ለነሱ ልጅ ነን። እኛም ልጆቻችን እንደምናስብ አድገው ብለው ያው ልጅ ናቸው። እኛም ለቤተሰቦቻችን ያው ልጅ ነን። ያው ሰላማችን ይናፍቃቸው፣ ድምጻችን ይናፍቃቸዋል። ወጥተን መንገባ ይመስላቸው። እኛ ከነሱ ሀሳብ ላይ መቼም አንወርድም ማለት ነው። ወላሂ ከዚህ ዓለም እስከተለዩ ድረስ ያው እናትና አባት የልጁ ሀሳብ ያው ይገድለዋል። ግን አሁን ቤተሰብ ድሮ ምናምን ለብቻ ጎጆ ሲወጣ ሁሉም በየፊናው ሲሄድ ያው የእናት አንጀት ግን ሁሌ ያስባል ማለት ነው። እና ሁሌ ሀሳቡ አይለያትም። ከማርገዝ ጀምሮ ጭንቀቱ ከመውለድ አርግዛ 9 ወር ስትወልደን ጀምራ የዛኔ በቃ ሀሳባችን መቼም አይለቃት ግን አይመስልንም። ግን ፍቅራችንን እስኪ እንግለጽ ለእናት ለአባቶቻችን እዚህ ሀገር ላይ እያለን ፍቅራችንን ብንገልጽላቸው ብዙ ሳንቆይ ብንሄድላቸው ለነሱም መካደም አለ። በቃ ብዙ ነገሮች አሉ እና ውድ ቤተሰቦቼ ብዙ አልኳችሁ። መቼም ያው የተሰማኝን ስሜት ነው እዚህ አጋጣሚ የተሰማኝን ስሜት ነው እማወራችሁ ማለት ነው። እና ከባድ ነው ስሜቱ፣ ከባድ ነው። የእናት እናት መሆን በጣም ይከብዳል ማለት ነው። ከባድ ነው እና አላህ ለእናቶቻችን እድሜና ጤና ይስጥልን። አላህ ይጠብቅልን። እኛንም አላህ ይጠብቀን። በስደት ላይ ያለንን ሁሉ አላህ ይጠብቀን። በዚህ ዘመን ሴት ልጅ መቆየት የለባትም በስደት ብዙ ነገሮች አሉ ሴት ልጅ ላይ። እዛ ከእናት አባት ጎን ብኮን ሴት ልጅ ናት የምታምረው። ሁሉንም አርጋ እናቷን ካድማ አባቷንም ካድማ በቃ ኃላፊነት ከወንድ ሴት በጣም ታስባለች። እና አላህ ከእናቶቻችን ከአባቶቻችን ጋር ያገናኛችሁ ያገናኘን እላችኋለሁ። እና ኢንሻአላህ ተዓላ ሁሉንም ነገር አላህ ያሳምረው። በሰላም ለሀገራችን ያብቃን። የሰው ሀገር የሰው ነው፣ እድሜ መፍጀት ነው እንጂ ማለት ነው። እድሜ ይፈጃል የሰው ሀገር እንጂ ያው ብቻ ኢንሻአላህ ነው። ስለ ሁሉም ነገር አላህ ያውቃል። ስለዚህ እኔ ኢንሻአላህ ሁሉን ነገር ጨርሼ ከእናቴ ጎን መሆን እፈልጋለሁና በዱአችሁ አትርሱኝ። እና ኸይር ነው ኢንሻአላህ። አሁን ላይ ከእናቴ ጎን ሆኜ የቸገራትንም ሁሉንም ነገር ማሟላት፣ ሁሉንም ነገር መካደም በቃ አይደል በቃ እናቴ አሁን ልብስ ማጠብን ሁሉንም በቃ ለእናት ማለት ነው ደስ ይላታል። ናም እና መቼም ስደት ላይ ያለ ሰው ወይ ሲጠራ እሺ ወይ ሲጠራ ወይ የሆነ ነገር ሲያደርግ እና ይከብዳል ስላችሁ ነው። እመጣለሁ። ለማንኛውም ተጠራሁኝ ጠርቼ ነኝ። አንዴ ልብስ ልቀይር መጣ ሾ ልብሴን ቀይሬ ደግሞ ደቂቃው እስከሚሞላ ድረስ የቱንም ከየፍ እቺ ደግሞ ተረጋጊማ እንዴ የኛ ነው። ሚሚ ብስኩት በብስኩት አድርጓለሁ። ይሄ ሳሎን ነው አድርጓለን። እስቲ ዞር በይ ከረ ዞር በይ በእናትሽ። ትዕግስቱን አይስጥሽ። ኦ ማይ ጋድ አራው እና ታዲያ ቀጥታ ማን ገባሁን? አይደለም መጀመሪያ እነግርሻለሁ።
ልብሴን እንትን አስቀየርሽኝ። የጠራሽ ጊዜ ወዲያ አንቺ መጣ